ሰላም እንዴት ናችሁ? በዚህ ቪዲዮ እንግዲህ የመጀመሪያ የቴክኖሎጂ ሪቪው ማሳያችሁ በዚህ ሚኒ ፕሮጀክተር ነው። ይቺ ሚኒ ፕሮጀክተር ነች። ይቺ ፕሮጀክተር እንግዲህ ፕሮጀክተር የምናውቀው በሳይት ትልልቅ ፕሮጀክተሮች ነው የምናውቀው። ይችኛዋ ደግሞ እንግዲህ በጣም ፖኬት ፕሮጀክተር ነች፣ ስማርት ፕሮጀክተር ነች። እንደ ትልልቆቹ ፕሮጀክተሮች የምንፈልገውን ታስክ ወይም ደግሞ የምንፈልገውን ስራ እንድንሰራ ያግዘናል ወይ ደግሞ ፕሮጀክት ያደርግልናል። እንደምታዩት እዚህ ጋር ሞዴሏ አለ። እዚህ ጋር ሞኪ ትላለች። ሞኪ የሚል ሞዴል አላት። እዚህ ጋር ራሱን የቻለ ተች አለው። አሳያችኋለሁ፣ ቪዲዮ ላይ ከፍተዋለሁ አሁን። ፕላስ እዚህ ጋር ፖርቶች አሉ። ኤችዲኤምአይ ፖርት አለ፣ ዩኤስቢ 2 ፖርት አለው። እዚህ ዲሲ ጃክ አለው ወይ ደግሞ ቻርጀር። በነገራችን ላይ ባትሪም ሴም ያደርጋል። እስከ 3 ሰዓት ድረስ የሚቆይ ባትሪ ካፓሲቲ ያለው አንድ ጊዜ ቻርጅ ካደረገ በኋላ ማለት ነው። ለአንድ ክላስ ወይ ደግሞ ለአንድ ሴሚናር መሆን የሚችል ባትሪ ሴቭ ያደርጋል። ተች አላት። ይችኛዋን በተቹ እናያታለን። እዚህ ጋር ሜኑ፣ ሆም፣ ባክ፣ ቮሉም አፕ ዳውን እዚህ ጋር አሉ። እንግዲህ እዚህ ጋር ሌንሷ እዚህ ጋር ያለችው ፕሮጀክት አድርጌያለሁ። እዚህ ጋር እየተነሳች ነው ማለት ነው። ጊዜ ኦኬ የሚልትላለኝ ኦን ኦፍ አለው። ኦኬ ተነስቷል። እዚህ ጋር እንግዲህ አጀስት እያደረኳት ነው። እዚህ ጋር አጀስት ማድረግ ያላትኝ አጀስት እያደረኩ ነው። ይሄን ያክል ዙም ይሆናል እንግዲህ እንደ ትልቅ ፕሮጀክተር በተለይ ለፊልም እና ለሲኒማ ቤቶች ለዲኤስቲቪ ምናምን መሆን የምችል ናት። ምክንያቱም ሳይዟ ትንሽ ነው። ፕላስ ደግሞ ፕሮጀክት የሚያደርገው ግን በትልቁ ነው እና በጣም ዳርክ የሆነ ኤሪያ ሲያገኝ በጣም ፕሮጀክት ማድረግ ይችላል ማለት ነው። እዚህ ጋር እንደምታዩት ተች አላት። እዚህ ጋር ወይ ደግሞ እንደ ከርሰር አለ። ይችኛዋ ከርሰር ናት። ስማርት አፕስ እዚህ ጋር ብዙ ነገሮች አሉ። ያው ስማርት ፕሮጀክተር ነው ብያቸዋለሁ። ስማርት ፕሮጀክተር ነው። እንግዲህ ከኮምፒውተር ጋር የተለያዩ ኮኔክተሮች ስላሉት ኮኔክተሮችን ኮኔክት ማድረግ ይችላሉ። በዩኤስቢ ስፈልግ በዩኤስቢ ስፈልግ በኤችዲኤምአይ ማለት ነው። ከኮምፒውተር ጋር ኮኔክት አድርገን ኮምፒውተር ላይ አንድ ነገር ልክፈትና ፓወርፖይንት ለምሳሌ ልክፈት። ኦኬ ናው ፕሮጀክት ሆኗል። እንደምታዩት ይኸው ፕሮጀክት አድርጌያለሁኝ። ኮምፒውተር ላይ ኔክስት እያደረኩ ላሳያችሁ ካለው እንደምታዩት እንግዲህ እንደ ትልልቆቹ ፕሮጀክተሮች ብዙ ብር ለምጭ ኮስት የምታደርገው ተወሰነ መግዛት ይቻላል። እነዚህ ፕሮጀክተሮች እኛ ሱቅ ላይ ይገኛል። ዋጋቸው 15,000 ነው። እንግዲህ ፕሮጀክተሯ ትመስላለች። ይቺ ፕሮጀክተር ያሳያል። ይህ ፕሮጀክተር ከሱኛው ፕሮጀክተር ጋር የተለመደ ፕሮጀክተር ኤፕሰን እሱ ጋር ሶኒ የሚባሉ ፕሮጀክተሮች አሉ። እነሱ ነው የምናውቀው፣ ግን በቀላል ዋጋ ደግሞ እንደዚህ አይነት ፕሮጀክተሮችን መጠቀም እንችላለን ማለት ነው። እንደዚህ አይነት ፕሮጀክተሮችን መጠቀም እንችላለን። ፕሮጀክተሮች የምናውቀው ሶኒ አለ፣ እዚህ ጋር ኤፕሰን አለ። ይችኛዋ ፕሮጀክተር ግን በጣም በሳይዝ የሚያነሰች ፖኬት ፕሮጀክተር እንደፈለግን በተለይ ለመምህራን ለተለያዩ ፕሮጀክቶች ለሚያቀርቡ ምናልባት የሶፍትዌር ዴቨሎፐር ሊሆን ይችላል፣ ለግራፊክ ዲዛይነሮች ወይ ደግሞ በዚህ በፕሮፌሽን ዙሪያ ለተሰማራ ሰው በኪሱ ወይ ደግሞ ከላፕቶፕ ጋር በአንድ ባይክ ይዞ እንደፈለገ መንቀሳቀስ የሚችልበት አጋጣሚ ነው። በጣም ጥሩ ቴክኖሎጂ ነው። ከፈለጋችሁ ኮሚኒኬት አድራሻችን እዚህ ጋር አለ።